በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። መምህር መላክ መሰለ እባላለሁ። በጌዲዮ ኮሬና ቡርጂ ሀገረ ስብከት አንዲዳ መድኃኔዓለም ደብረ ሰላም መድኃኔዓለም በተተከለው አዲስ አዳሪ የአብነት ትምህርት ቤት የትርጓሜ መምህር ነኝ። እንደሚታወቀው 2017 ጀምሮ 2018ን አሁን ከርመናል። ሰፊ ጉባኤ ቤት ብፁዕ አባታችን አቡነ ገሪማ የጌዲዮ ኮሬና ቡርጂ ሀገረ ስብከት እዚህ ለመመስረት ባሰቡት መሰረት ተጀምሮ አሁን መስከረም ላይ ጀምረን ጉባኤ ቤቶች ወደ 3 ጉባኤ ቤቶች ተክለዋል ማለት ነው። አንዱ የቅዳሴ ነው፣ የብሉያትና የሐዲሳት እንዲሁ የቅኔ ሁለቱን እያስተማርን የብሉያትና የሐዲሳት የቅዳሴው ወንበር ጀምረን እያስተማርን ከርመናል ማለት ነው እስካሁን ድረስ። በባለፈውም ለ10 ወር ተከታታይ ስልጠና አሰልጥነን ደቀ መዛሙርትን አስመርቀን እንዲሁ ወደ ዓለም ሁሩ ወመሃሩ ብለን በትነናል። በቤተ ክርስቲያን ተደራሽ አድርገናል ማለት ነው። ከዚያ ጋር ተያይዞ ይሄ ቦታው ትምህርት ቤቱ ጉባኤ ቤቱ አዳሪ ነው እና ይሄ አዳሪ ጉባኤ ቤት ፍራሽ አለው፣ አልጋ አለው፣ መኖሪያ ቤት ሁሉ ነገር የተሟላ ስለሆነ ይህ ለሁለት ወር ክፍት መክረም የለበትም፣ ቦታው ተዘግቶ መክረም የለበትም በማለት እሳቤ ብፁዕነታቸው ከየአጥቢያው ካህናት መጥተው ቢያንስ ሁሉንም ማዳረስ ባይቻልም ከየአጥቢያው አንዳንድም ሆነ 2 ካህናት መጥተው ለዚህ ለ2 ወር ስልጠና ወስደው ለሕዝቡ ደግሞ በተሻለ ሁኔታ ሲያገለግሉት ከነበሩ ተጨማሪ ከፍ ያለ አገልግሎት እንዲያገለግሉ የአቅም ማሳደጊያ ስልጠና ባዘጋጁት መሰረት አሁን ከሐምሌ 7 ማለት ነው ጀምረን 30 ካህናት ተቀብለን አሁን እያሰለጠን እንገኛለን ማለት ነው። ያው በዚህ ስልጠና ውስጥ 12 ኮርሶች ተጨማሪ ደግሞ በብዙ ርዕሶች በዘርፈ ብዙ ጉዳይ የተመረጡ ርዕሶች አሉ። በእነዚያ ዙሪያ ብዙ ስልጠናዎች ለ3 ሰዓት የሚቆዩ ማለት ነው። ከተለያዩ ቦታዎች የሚመጡ ከዩኒቨርሲቲ መምህራን፣ ከሆስፒታል ዶክተሮች በተለያዩ ቦታዎች መጥተው የሚሰለጥኗቸው ስልጠናዎች ተጨማሪ ዘርፈ ብዙ የሆኑ ስልጠናዎች እንዲሁ ዓለሙን የሚያውቁባቸው ዘመኑ ምን እየደረሰ ነው የሚለውን እሱን ዘመኑን የዋጀ አገልጋይ ለመፍጠር ነው እና ዓላማው እሱን የሚያደርጉበት ከተለያዩ ቦታዎች ስልጠናዎችን የሚያሰለጥኑ እንዲሁ መምህራን ጋብዘን እነሱን ይመጣሉ ማለት ነው። ከዛ ሲቀጥል ያው በዚህ አጋጣሚ የማስተላለፈው መልእክት ቢኖረ ይህንን ትምህርት መሳተፍ እድሉ ያላጋጠማቸው አባቶቻችን ወንድሞቻችን ለቀጣይ ዓመት መጥተው እንዲሳተፉ በመልካም ራዕይ እንዲጠብቁን ነው ማስተላለፍ የምፈልገው። ሌላው የመጀመሪያው ምስጋና ለብፁዕነታቸው ነው። አባት ባይመሰገንም ነገር ግን ያው እሳቸው እንደ ሊቀ ጳጳስም አንዳንድ ጊዜ እንደ ወረዳ ሊቀ ካህንም ወርደው እስከታች ድረስ ይሰራሉ እና አሁን በእሳቸው ፈቃድ ነው ክፍት ቦታ መክረም የለበትም በማለት ከተለያዩ ልጆቻቸው ከተለያዩ ኦርቶዶክሳውያን የቤተ ክርስቲያን ተቆርቋሪዎች ለዚህ ለ2 ወር ቆይታቸው የምግብ ፍጆታቸውን አሰባስበው እነዚህን 30 ካህናት የምናሰለጥናቸውን አዳሪ ስለሆነ እዚሁ እያደሩ እዚሁ እየዋሉ ወደ 10 ሰዓት የሚሆን ነው የሚማሩት እና እንደዚህ አድርገው ላስተማሩ ለብፁዕ አባታችን ረጅም ዕድሜ ይስጥልን እላለሁኝ። እንዲሁ ይህንን ድጋፍ ላደረጉላቸው ለመንፈሳዊ ልጆቻቸው ለኦርቶዶክሳውያን በሙሉ እግዚአብሔር ዕድሜና ጤና ይስጥልን እላለሁ። ከዚህ በተጨማሪ ካህናቱ የትምህርት አቀባበላቸው እጅግ በጣም ሰፊ የሆነ ፍላጎት ያላቸው የእውቀት ጥማት ያላቸው ባላቸው እውቀት ሲያገለግሉ ቆይተዋል። ነገር ግን አሁን ደግሞ እዚህ መጥተው የንስሐ ልጆቻቸው እንዲሁ በሰፈር በኑሮ የሚመጣ ጥያቄ ብዙ አለና ያን ሁሉ እያመጡት እንግዲህ በምንችለው መጠን አባቶቻችን የነገሩን መጻሕፍትን እያነበብን እንዲሁ ጥያቄያቸውን እንመልሳለን እና ፍላጎታቸው እስከዚህ ድረስ ነው። እንኳን የተሰጣቸውን ኮርስ የተመደበላቸውን ትምህርት ከዚያም ተጨማሪ ብዙ የሚያስተምሯቸው ነገሮች አሉ። እነሱ ራሳቸው እንዲማሩ ይፈልጓቸዋል። ለምሳሌ እኔ በዚህ ትምህርት ውስጥ ከኮርስ ሰጪዎች አንዱ እኔ ነኝ እና መጽሐፍ ቅዱስ ጥናት ነው የምሰጣቸው። ግን ከዚያ በተጨማሪ ማታ ላይ ጊዜያችን ማለፍ የለበትም ተኝተንም ማደር የለብንም የሚል ግምት ውስጥ በማስገባት ጊዜያቸውን ለመጠቀም ባህር ሐሳብ ታስቀጽለናለህ ታስተምራለናለህ በማለት ማታ ማታ እሱን እየተማርን ያው እንግዲህ አባቶች ናቸው ብዙ ባህር ሐሳብ ያውቃሉ።
ነገር ግን ያን ተጨማሪ ለማሳደግ የጠፋም ነገር ካለ ለመከለስ እንዲሁም አያውቁም ደግሞ ካሉ እነሱን ለማሳወቅ አስርቆቱን ሁሉን ነገር ለማወቅ ማለት ነው። እሱንም እያደረግን እንገኛለን ማለት ነው። አመሰግናለሁ። ቀሲስ ዘላለም አበራ እባላለሁ ከዲላ ደብረ ገነት ቅዱስ ሚካኤል ቤተክርስቲያን። የመጣሁበት ዓላማ እንግዲህ ለ2 ወር የሚቆይ የካህናት ማሰልጠኛ ለመሰልጠን ነው የመጣሁት። በብፁዕ አባታችን በኩል በተዘጋጀልን የትምህርት እድል ማለት ነው። እሱን ለመማር ለመሰልጠን ነው የመጣሁት፣ ተምሮ ለማስተማር ማለት ነው። ጠቅላላ በጣም መልካም ነው፣ በጣም ቆንጆ ነው። የተመደቡ መምህራኖች እንዲያስተምሩ ወይም ስልጠናውን እንዲሰጡ የተመደቡ መምህራኖችም በጣም ብቃት ያላቸው በእውቀት የበሰሉ ናቸው። በጣም ደስ ብሎኛል። እኔም ከጠበቁት በላይ ነው ትምህርቱም እየተሰጠ ያለ። አንቸገርም፣ ሁሉም ነገር ተሟልቶልናል። የጎደለን ነገር የለም። አንዳንድ አሁን ምንም የጎደለ ነገር የለም፣ ሙሉ ነው። አሁን እኔ እዚህ ለሌሉት ነገር ወይም ይሄን ላላዩ ነገር ይሄ እድል እንዲገጥማቸው መጀመሪያ እመኝላቸዋለሁ። ምክንያቱም እኔ የዘመናት ጥያቄ ነበር፣ ብዙ ጊዜ ስመኘው ስፈልገው የነበረ ነገር ነበር። እግዚአብሔር ፈቅዶ ደግሞ እንግዲህ ጊዜውን የሚሰራ በጊዜው ነው እና እግዚአብሔር ጊዜው ደረሰ። ዛሬ ደግሞ እድሉን በማግኘቴ በጣም ደስ ብሎኛል። ይሄ እድል ያገኘሁትን እድል እንዲያገኙ እመኝላቸዋለሁ። ይሄን ማለት የምችለው። መጋቤ ሰናየት ቀሲስ ምንተስኖት በሩ እባላለሁ። የመጣሁት ከይርጋ ጨፌ ወረዳ ከይርጋ ጨፌ ደብረ ምሕረት ቅድስት ኪዳነ ምሕረት ቤተክርስቲያን ነው። እዚህ የመጣሁበት ዓላማ የጌዲዮ ኮሬና ቡርጂ ሀገረ ስብከት በሀገረ ስብከቱ ካሉ አገልጋይ ካህናት መካከል ሕዝብና ቤተክርስቲያንን ለማገልገል በቀጣይ ለ2 ወራት ሰልጥኖ ትምህርት የሚሰጡ ሌሎችም ስርዓተ ቤተክርስቲያንን የሚያስጠብቁ አገልጋዮችን ለማፍራት ብሎ በላከው መልእክት መሰረት የይርጋ ጨፌ ደብረ ምሕረት ቅድስት ኪዳነ ምሕረት ቤተክርስቲያን ለ2 ወር ያክል በዚሁ በሀገረ ስብከቱ የአብነት ትምህርት ቤት አንዲዳ ደብረ ሰላም መድኃኔዓለም ቤተክርስቲያን መጥተን እንድንሰለጥን በአዘዘው መሰረት ነው የመጣሁት። ከመጣሁኝ በኋላ በሰንበት ትምህርት ቤትም በሌሎች ማሰልጠኛዎችም ያየናቸው ኮርሶች፣ ትምህርቶች ነበሩና ያው እንደምናውቀው የቤተክርስቲያን ትምህርት ባህር ነው። ስለዚህ እጅግ በጣም በሚገርም መልኩ የሚገርሙ መምህራን፣ የሚገርም ቃለ እግዚአብሔር ነው እየሰማን ያለ ነው። በጣም በሚገባ ልንረዳው ልንቆም የሚጋቡ ትምህርቶችን ነው እየሰማን ያለ ነው። በተጨማሪም ደግሞ ከስርዓት አንጻር ጥያቄ የሚሆኑብን ትምህርቶች ነበሩ። እሱን ሁሉ እየመለስንበት ያለነው ነው። በተጨማሪም ተጨማሪ መጽሐፍ መምህራን እዚሁ የሚያድሩ ስላሉ ከእነሱም ጋር በመገናኘት ከመደበኛ ትምህርቱ በተጨማሪም ሌሎች ትምህርቶችንም እያገኘን ያለንበት ሁኔታ ነው ያለው። እጅግ በጣም ደስ በሚል ሁኔታ እያሳለፈን ነው። እዚህ ለሌሉት አካላት ወይም ደግሞ የዚህን የሀገረ ስብከቱን የአብነት አዳሪ ትምህርት ቤት በተመለከተ የማስተላልፈው መልእክት ይሄ የአዳሪ ትምህርት ቤት ወይም ይሄ የአብነት ትምህርት ቤት እጅግ አስፈላጊ ነው። በተለይ እንደ ሀገረ ስብከታችን አሁን ባለው ሁኔታ የብዙ አገልጋዮች እጥረት እየገጠመ ያለበት ሁኔታ ነው ያለው። ትልቅ ስትራቴጂ አለ እንደ ሀገረ ስብከት። በተለይም ብፁዕ አባታችን ብፁዕ አቡነ ገሪማ ከመጡ በኋላ ታላላቅ እንቅስቃሴዎች እየተደረጉ ነው ያለው። ይህንን ለማድረግ እንዳየሁት ከሆነ ብዙ የሚፈለጉ ነገሮች አሉ። በጀት ይፈልጋል፣ አቅም ይፈልጋል። ይሄ ካልሆነ ነገ ቤተክርስቲያን ወደ መዘጋቱ ልትሄድ የምትችልበት ሁኔታ ላይ ነው ያለ ነው። አንገብጋቢ ነገር ነው ያለው እና ብዙ በከተርም በከተማም ብዙ አገልጋዮች እጥረት እየገጠመ ያለበት። ይህንን ለመቅረፍ ወደዚያ ከማለት ይልቅ እዚሁ የአብነት መምህራንን በመጠቀም ካህናት እንዲፈሩ፣ ዲያቆናት እንዲፈሩ፣ መምህራን እንዲፈሩ ልናደርግ ያስፈልጋል። ይህን ለማድረግ ደግሞ በሀገር ውስጥም ከሀገር ውጭም ያለ ሁሉም ተረባርቦ ይህንን ቦታ ለማሳደግ መጣር አለበት ብዬ አስባለሁ። አንገብጋቢ ጉዳይ ስለሆነ የአገልጋይ እጥረት በገሃድ እየመጣ ስለሆነ ይህን ለመቅረፍ ሀገረ ስብከቱ ታላቅ እንቅስቃሴ እያደረገ ነው ያለው ከብፁዕ አባታችን ጋር። ስለዚህ ለምሳሌ በዚህ ስልጠና
ወደ 28 ካህናት ነን ያለነው በቅስና ደረጃ። 28ቱ ካህናት ሰልጥነው ሄደው ሲያሰለጥኑ ምን ያህል ውጤት እንደሚመጣ ማሰብ ይቻላል በየደብራችን ላይ። ስለዚህ ይህንን ከዚህም በላይ ማሳደግ ስለሚቻል ሁላችንም ከዚህ ከአንዲዳ አብነት ትምህርት ቤት አይናችንን ባናነሳ እላለሁኝ። እኔ በጣም ባለው ነገር በጣም ደስተኛ ነኝ። እግዚአብሔር ያክብርልኝ። አመሰግናለሁ።